በገደል አፋፍ ላይ ቆመው ወደ ሰማይ አቅንተው ሲጸልዩ በሰው እጅ የማይደፈር በሰው እግር የማይወጣውን ያንን ታላቅ ተራራ እንዴት ሊወጡት ቻሉ? ንግስናቸውን ትተው ምቾታቸውን ንቀው በበረሃ የተንከራተቱት ይህ አባት ማን ናቸው? ዛሬ የምንነግራችሁ ስለ ኢትዮጵያ ቤተክርስቲያን ብርሃን፣ ስለ 9 ቅዱሳን መሪ፣ ስለ ታላቁ አቡነ አረጋዊ ነው። አቡነ አረጋዊ ወይም ዘሚካኤል በኢትዮጵያ ክርስትና ታሪክ ውስጥ ስማቸው በወርቅ ቀለም የተጻፉ ታላቅ አባት ናቸው። በ5ኛው ክፍለ ዘመን ከሮም ቁስጥንጥንያ ተነስተው ወደ ቅድስት ሀገር ኢትዮጵያ በመምጣት የቤተክርስቲያን ስርዓት ያደሱ፣ መጻሕፍትን የተረጎሙና ገዳማ ሕይወትን ያስፋፉ አባት ናቸው። አቡነ አረጋዊ የተወለዱት በሮም ግዛት ውስጥ ነው። አባታቸው ይስሐቅ፣ እናታቸው ቅድስት ዕድና ይባላሉ። ስማቸው በልጅነታቸው ዘሚካኤል ይባል ነበር። ቤተሰቦቻቸው መኳንንትና ባለጸጎች ቢሆኑም ወጣቱ ዘሚካኤል ግን ልባቸው ያረፈው በቤተ መንግስት ሳይሆን በፈጣሪ ፍቅር ላይ ነበር። ገና በልጅነታቸው የመጽሐፍትን ምስጢር ተማሩ። በዚያ ዘመን የነበረውን ምቾት ኑሮ ትተው በ14 ዓመታቸው ወደ ታላቁ አባት አባ ጰንጠሌዎን ዘንድ በመሄድ የምንኩስና ልብስ ለበሱ። ይህ ውሳኔያቸው በዘመኑ ለነበሩ ወጣቶች ብቻ ሳይሆን ዛሬ ላለነው ትልቅ ትምህርት ነው። ዓለምንና ምቾቷን መናቅ የሚቻለው በእድሜ መግፋት ሳይሆን በልቦና ብሩህነት መሆኑን አሳዩ። በዚያን ዘመን በሮም ግዛት ውስጥ ትልቅ የሃይማኖት መከራ በጸና ጊዜ አቡነ አረጋዊ ሌሎች 8 ቅዱሳን አባቶች በማስተባበር ወደ ኢትዮጵያ ለመምጣት ተነሱ። እነዚህ 9 ቅዱሳን ተብለው የሚጠሩ አባቶች አክሱም በደረሱ ጊዜ በንጉሥ አልሜዳ ዘመን ታላቅ አቀባበል ተደረገላቸው። አቡነ አረጋዊ በኢትዮጵያ በቆዩባቸው ዓመታት ታላቅ ስራን ሰሩ። በስንክሳር ላይ እንደተቀመጠው የግዕዝ ቋንቋን ተምረው መጽሐፍትን ወደ ግዕዝ በመተርጎም ትልቅ አስተዋጽኦ አበርክተዋል። የኢትዮጵያ ሕዝብም በእሳቸው ትምህርትና ተጋድሎ እጅግ ተደሰተ። አሁን ደግሞ ወደ ታሪኩ እጅግ አስገራሚ ክፍል እንምጣ። አቡነ አረጋዊ ለጸሎትና ለተጋድሎ የሚሆን ገለልተኛ ቦታ ሲፈልጉ ያንን ታላቅና ቀጥ ያለ ገደል ደብረ ዳሞን አዩት። ተራራው በሰው ኃይል የማይወጣ እንደ ግድግዳ የቆመ ነበር። በስንክሳሩ ላይ እንደተጻፈው ጻድቁ ወደ ተራራው ጫፍ መውጣት በፈለጉ ጊዜ እግዚአብሔር ታላቅ ተአምርን አደረገ። አንድ ግዙፍ ዘንዶ መጥቶ በጅራቱ ጠቀለላቸውና ወደ ተራራው ጫፍ አወጣቸው። በዚያን ጊዜ መልአኩ ቅዱስ ሚካኤል በሰይፉ እየጠበቃቸው ነበር። ጻድቁ ተራራው ላይ ሲደርሱ ደብረ ዳሞ፣ ዳሞ አጠፋ አቃጠለው ማለት ነው አሉ። ይህ ተራራ ዛሬም ድረስ በገመድ ብቻ የሚወጣበት ታላቅ ገዳም ሆኖ ይገኛል። አቡነ አረጋዊ በደብረ ዳሞ ተራራ ላይ ለብዙ ዓመታት በጾምና በጸሎት ተቀመጡ። ስንክሳሩ እንደሚነግረን ጻድቁ በቀንና በሌሊት ሳይሰለቹ ይጋደሉ ነበር። ብዙ ደቀ መዛሙርትን አፈሩ። ንጉሥ ካሌብ ወደ የመን ዘምቶ ድል እንዲያደርግ በጸሎታቸው ረድተውታል። ንጉሱም ተመልሶ ሲመጣ በደብረ ዳሞ ላይ ድንቅ ቤተክርስቲያን አነጸላቸው። አቡነ አረጋዊ 99 ዓመት በሆናቸው ጊዜ ጥቅምት 14 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠላቸው። ታላቅ ቃል ኪዳንም ሰጣቸው። ስምህን የጠራ መታሰቢያን ያደረገ በጸሎትህ የታመኑን ሁሉ ምርልሃለሁ አላቸው። ከዚህ በኋላ ነው እንግዲህ ድንቅ ነገር የሆነው። አቡነ አረጋዊ እንደ ማንኛውም ሰው አልሞቱም። ስንክሳር እንደሚለው በደቀ መዝሙራቸው በአባ ማትያስ ፊት ጥቅምት 14 ቀን በሕይወት ተሰወሩ። ሞትን ሳይቀምሱ የተሰወሩ ታላቅ አባት ሆኑ። ዛሬ የአቡነ አረጋዊን ታሪክ ስንሰማ ምን እንማራለን? ወጣቱ ዘሚካኤል ዓለምን የናቀው ምንም ስለሌለው አልነበረም። ሁሉ ነገር እያለው ነገር ግን ከፈጣሪ ፍቅር የሚበልጥ ምንም እንደሌለ ስለተረዳ ነው። ዛሬም እኛ በሕይወታችን ውስጥ የሚያጋጥሙንን ተራራዎች ወይም መሰናክሎች ለማለፍ እንደ አቡነ አረጋዊ በጸሎት ከፈጣሪ ጋር መታረቅ አለብን። ዘንዶ ታዞ ጻድቁን እንዳወጣቸው እኛንም ከመከራ ሥጋ ወነፍስ እግዚአብሔር ያውጣን። የአቡነ አረጋዊ በረከትና ቃል ኪዳን ከሁላችን ጋር ይሁን። ይህን ታሪክ ለጓደኞቻችሁና ለቤተሰቦቻችሁ አጋሩ። እንደዚህ ያሉ መንፈሳዊ ታሪካዊ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። በቀጣይ የትኛውን ቅዱስ ታሪክ እንድንሰራላችሁ ትፈልጋላችሁ? በኮሜንት ላይ ጻፉልን። ቸር ያቆየን። አሜን።